ሰላም ጤና ይስጥልኝ። ሰላም ብያለሁ። መተናል እንግዲህ ዛሬ ደግሞ እስቲ አንዳንድ ነገር እንበል። በመጀመሪያ ዛሬ እውነት ከልብ ላደንቀው የምፈልግ ሰው አለ። ወድጄ ሳልፈልግ ላደንቀው የተገደድኩት ሰው አለ። እሱም ጀዋር ነው። እውነት በቃ አደንቃለሁ። ወንድ 45 ሚሊዮን or 40 ሚሊዮን የሚያክል ህዝብ በአንድ ላፕቶፕ መምራት መቻል ያው እንዲህ መደናነቅ ስላለበት አደንቃለሁ። በጣም ወንድ ነው። ታቱም ኔትወርክ ይዘህ ይህን ህዝብ መምራት ከቻል በአካል ደግሞ ምን ልትፈጥር እንደምትችል ሳስበው አደንቃለሁ። ስለዚህ ጠንካራ ጎን ማነቅ እንዳለብኝ ላደንቅ ወድጃለሁና ጀዋር ወንድ ነው። ግን ወንድ ይሆንከው ወንድ ስለጠፋ ሳይሆን ሴት ስለበዛ ነው። ሴት ስለበዛ ስለ በጾታ ነው ሳይሆን አንተም ኃይል ያጣ ሰው ጠፋ ነው። አንተ ወንድ ትሆን ይቻልከው፣ አንተ ጀግና ልትባል ይቻልከው እዚህ ጀግና ስለጠፋ ነው። በቃ ሞተናል። በሚገባው ትክክል ነው። ወንድ ነው። ትናንትና እንኳንበት በጀርባው ቆመን በድፍረት ሆኖ በደስታ የምንታገልለት ያድግ ዛሬ ተፈርሶ በመሀል የገቡ ምድረክስክስ በፈጠረው ጥብሻ ዛሬ ተንቀን የማንም መፈንጫው እየሆነ ያለውና አንተ ወንድ በመሆኑ አደንቃለሁ። ሌላው ራስ የፈጠርከው ያድግ የፈጠርከው ራስ ህገ መንግስት ለሰራሲ እየታስተያለው ነብይ ያሰርካቸው ሰዎች ትናንትና ህገ መንግስት ይጥሰዋል ብለህ ነው ዛሬ የፈታበት ምክንያት ደግሞ ምንድነው? አላውቅም። ማንም ሰው ቢታሰር ደንታ አይደለም። ማንም ሰው ቢታሰር ቢፈታ ደንታ አይደለም። ይሄ ዋና ዓላማ የዚች ሀገር ሰላም፣ የዚች ሀገር ህልውና፣ የዚች ሀገር የህዝቦች ደህንነት መጠበቅን ብቻ ነው። እከሌ ተፈታ እከሌ ታሰረ በማንም በመታሰር ደስተኛ አይደለም። የሚጠቀመው ነገር የለም። ማንም በመፈታቱ ደግሞ የሚጠቀመው ነገር እንደውም በገን ሲፈታ ደስ ይላል። ግን አንድ ሰው አንተ ያድግ ይህ ሁላ መሳሪያ ይዘህ ይህ ሁላ ታንክ ይዘህ ይህ ሁላ ህዝብ ይዘህ ይህ ሁላ ሁሉ ነገር ይዘህ እንዴት አንድ ተራ እዚህ ግባል ማይባል ወንድ ነው ገመዳፍ የሆነ ተራ ሰው እንዴት አንተን ያርበተበታል? ይሄ ያድግኛ ምን ሞታ ይሄኛ አሳልፈ ለእናንተ የምንሰጠው በአንድ ሰው እዛ ሀገር መዘጋጋት አለበት፣ ወገን መታመስ አለበት፣ ህግ መጣስ አለበት። ይሄ ነው ያድግ ለኛ እያስተማርን ያለው። ይሄ ነው እኛ ለያድግ መስዋዕትነት የምንከፍለው። እንዴት አንድ ግለሰብ ከአሜሪካ ጋር ያላችሁ ግንኙነት ምንድነው? ወይ ደግሞ የእናንተ እጅ ካለበት ነገሩ ለምንድን ነው የምታስገድሉኛስ? ለምንድን ነው የምታስተቆሉት? ለምንድን ነው ከሌላ ህዝብ ጋር እንደምጣላና የምታሩት? ለምንድን ነው? ግልጹ ነገሩን በቃ ምንድነው ያድጉ የገባው ምድር ቦቅቧቃ ፈሪ ሽንታም በሙሉ ኢንናም ያድግ የሚደገፈው ያድግ እኮ ወንድ ነው። ያድግ እኮ ያስተማረን እኮ ወንድነት ነው። ያድግ እኮ ያስተማረን ሰዓት ነው። ያድግ እኮ መከባበር ነው። ያድግ